በ17 ዓመቴ ህልሜን ለማሳካት ትምህርትን አቋርጬ ደፋ ቀና የሚልበት ህይወት ምን እንደሚመስል በዛሬው ቪዲዮ የማሳያችሁ ይሆናል። ሁሌም የምነሳው 12 ሰዓት ሻርፕ ሲሆን ከተነሳሁኝ በኋላ የማደርገው ነገር ቢኖር ዝናብ ካልዘነበ ቀጥሮ ከሌለኝ ሩጫ ነው የምሮጠው እና በመጀመሪያ ልብሶችን እቀያይራለሁ። ከዚያም በኋላ ለሩጫ የሚሆነኝን ጫማ አደርጋለሁ። ከዚያ መውጣት ይሆናል። አንዳንድ አምፖሎችን መብራቶችን አጥፋለሁ ማለት ነው። ከዚያ እንወጣለን ቤታችን ከቆለፍን በኋላ። ሩጫን ከመጀመሪያ በፊት ትንሽ ሞቅ እናደርጋለን በድቡድ። ከዚያም በኋላ እንሮጣለን። Let's go! አሁን ላይ የምቆመው በዚህ ስፍራ ሲሆን ከዚያም እዚያ ላይ ከቆምኩኝ በኋላ አንዳንድ ስፖርቶችን እሰራለሁ። ፑሽአፕም ከሆነ ፑሽአፕ እሰራለሁ ማለት ነው። ድሮ በጣም ብዙ ሜትሮችን ሮጥ ነበረ። አሁን ላይ ነገር ግን በየቀኑ ለመሮጥ ስል ትንሽ ማድረግ አለብኝ በፍጥነት ማለት ነው። ከዚያ ከተመለስን በኋላ ልብሳችንን እንድንቀያየር ወደ ክላሳችን እንገባለን። ልብሳችንን ከቀያየርን በኋላ ምንድነው የምናደርገው? ፊታችንን እንታጠባለን። በመጀመሪያ አልታጠብንም። ከሩጫ ተመልሰናል። እንደምትመለከቱት ልብሳችንን ቀያይረናል ማለት ነው። አሁን ምንድነው የምናደርገው? በሩቲናችን መሰረት መጽሐፍ ቅዱስን እናነባለን ማለት ነው። መጽሐፍ ቅዱስ እናነባለን። መጽሐፍ ቅዱስን በቀን 3 ፔጅ ብቻ ነው የማነበው። እናም ያንን ካነበበን በኋላ ወደ ጸሎት ነው የምንገባው። ለ15 ሚኒት ያክል ጸሎት እንጸልያለን። ከጸሎት መልስ ተመልሰናል ማለት ነው። ምንድነው የምናደርገው? ሻወር እንገባለን። አሁን እሁድ ነው የታጠብኩት እና አሁን ነገር ግን ተመልከቱ። ሰላም ሊሆን መሰለኝ አላውቅም። ቀኑን ሊያበላሽብን ይችላል። አሮን ቀጥታ ወደ ሻወር። ከሻወር ወጥተናል ማለት ነው። እዚህ ጋር እንደምትመለከቱት ከሻወር ወጥተናል። እዚህ ጋር አንድ ነገር ለመናገር እፈልጋለሁ። እዚህ ጋር እንደምትመለከቱት መሰረት እየተጣለ ነው ቤት እና ምንድነው የማስበው እዚህ ጋር የኔም ላይፍ እንደዚህ ነው አሁን ያለው ማለት ነው። እና ከብዙ አመታት በኋላ ከ3-4 አመት በኋላ ትልቅ የሆነ ይሄዳል ማለት ነው። እስከ 10 አመት ያቀድኩት ቪዲዮ አለ እዚህ ጋር ልክላችኋለሁ፣ መመልከት ትችላላችሁ። እና ምንም ነገር እስካሁን ድረስ አልተሰራ፣ ነገር ግን መሰረቱ እየተጣለ ያለ ህይወት ነው ማለት ነው የኔ ያሁን ላይፌ ማለት ነው። ያው አንድ ቀን ትልቅ ቤት ሆኖ ታገኙታላችሁ ማለት ነው። ሌትስ ጌት። እዚህ ጋር ለፀጉራችን የሚሆን ቅባት እንቀባለን። እንዲሁም ደግሞ ባስሊን ከተቀባን በኋላ ልብሳችንን ቀያይረን ወደ ብሬክፋስት ነው የምንሄደው። እዚህ ጋር እንደምትመለከቱት ግጣ ነው እና ግጣ is delicious። ከዚያም በኋላ ከቁርስ ተመልሻለሁ ማለት ነው። አሁን ምንድነው የምናደርገው? የዩቲዩብ አውቶሜሽን ቻናል አለኝ። ለእርሱ ቪዲዮ እንሰራለን ማለት ነው። ቪዲዮን ለመስራት በመጀመሪያ አይዲያ መምጣት አለበት። አይዲያውን ለማምጣት ቀጥታ ወደ ዩቲዩብ ነው የሚሄደው። ከዚያ አንዳንድ ከኔ ቻናል ጋር የሚመሳሰሉ ቪዲዮዎችን እመለከታለሁ እና ያንን ሙሉ በሙሉ ኮፒ አድርጌ የራሴን ቪዲዮ ለመስራትም እችላለሁ። እንዲሁም ደግሞ የራሴን አይዲያ የመጣልኝም መስራት እችላለሁ ማለት ነው።
ቀጥታ ወደ ዩቲዩብ እንሄዳለን። አሁን ዋይፋችንን ከፍተናል ማለት ነው። ዋይፋይ ይችን ትመስላለች። ዋይፋችንን ከፍተናል። ቀጥታ ወደ ዩቲዩብ ነው የምንሄደው። ከዚህ አይዲያ ከዩቲዩብ አግኝቻለሁ። እናም እንደምትመለከቱት እዚህ ጋር ስክሪፕቴን ፕሮምፒቴን እዚህ ጋር ጽፌያለሁ ማለት ነው። ከዚህ በፊት ያዘጋጀሁት አለ እና ያንን ፕሮምፒት ቀጥታ አስገባለሁ ማለት ነው። ከዚያ ምን እንደምሰጠኝ ያሳያችኋለሁ። እዚህ ጋር አሳያችኋለሁ። እንደምትመለከቱት እየጻፈልኝ ይገኛል እና እንደምትመለከቱት በቀላሉ እኔ የምፈልገውን ቀጥታ እዚህ ጋር ይጽፍልኛል ማለት ነው። ይሄ ምንድነው? የቮይስ ኦቨር ንግግር ነው። ይሄ ንግግር ነው እና ይህንን ንግግር ወደ ቪዲዮ እንቀይራለን ማለት ነው እና እንጨርሰዋለን። በመጀመሪያ ይህንን በመጀመሪያ እንጨርሰዋለን። ያው ሁሉንም ነገር ጨራርሻለሁ። ቪዲዮውን ብቻ ኤዲት ማድረግ ነው ይቀረኝ እና ታብሌኑንም ምናምንን ሁሉንም አስተካክያለሁ። ዲስክሪፕሽኑን ሁሉንም ጽፌያለሁ እና ምንድነው የቀረኝ ከጠዋቱ ሞርኒንግ ሩቲን ይሄ ነበረ። እንግሊዝኛ ቪዲዮም እየተመለከትኩ ነኝ እና እርሱን እስቲ እንመልከት ነው። And that we can't live without, like clothes, toiletries, electronics, and our suitcases. So essentials. And all this stuff basically lets us live out of our suitcases, so we have everything we need to travel the world. We just need እና ይሄ ኮምፕሬሄንሲብል ኢንፑት ቪዲዮ ነው እና እኔ ጀስት ሁል ጊዜ ማድረግ የምፈልገው ነገር ቢኖር እንግሊዝኛ መማር ነው እና እርሱ ነበር የቀረኝ። እርሱን እየተማርኩኝ ነኝ አሁን እና ከተማርኩኝ በኋላ ቪዲዮ እንሰራለሁ ማለት ነው። ያው 5 ሰዓት ላይ ነበር ለመጨረሻ ያሰብኩት፣ ነገር ግን እስከ 6 ሰዓት ደርሷል። አሁን ሙሉ በሙሉ ጨርሼዋለሁ። እንደምትመለከቱት ቪዲዮ እየተጫነ ነው እና ready to watch እና አልቋል። ወደ ሌላ ስራ እንገባ ነው። let's get it። የጫማ ማሰር ምናምን አለ። ማዘር ልታሰራን ነው እዚህ ጋር። እርሱን ስራ ሰርተን በቃ እንቀጥላለን ማለት ነው። ኒድ ጉ look this is our lunch and so sweet ይባላል። ማዘር የሰጠችንን ስራ ሰርተን ቀጥታ ወደ ስራ አልገባውም። ከዚያ ምንድነው ያደረኩት? ምሳ ነው የበላሁት። አሁን ሰዓቱ ስንት ሰዓት ይሆናል? 7 ሰዓት ሻርፕ ላይ ነው እና የትምህርት ሰዓቴ ደርሷል። እንግዲህ እንደምትመለከቱት የአፍተር ኢፌክት ቲቶሪያል ላይ ነኝ። በቅርቡ ይህን ቪዲዮ ከለቀኩኝ በኋላ አይ ቲንክ ከ1 ወር በኋላ የአፍተር ኢፌክት ቲዩቶሪያል ይኖራል። ምክንያቱም እኔ የተማርኩትን እናንተንም በማስተማር እኔ ለራሴ እያዳበርኩኝ እሄዳለሁ ማለት ነው። እንማር። እንዳያችሁት በጣም ብዙ ሰዓት ለ2 ሰዓት ያክል በስክሪን ከምሳ በኋላ ነው የተቀመጥኩት እና የተማርኩትን ሙሉ በሙሉ ፕራክቲስ እያደረግኩኝ ነበረ እና አሁን
ፕራክቲስ አድርገናል። ቀጥታ ምንድን ነው የምናደርገው? አሁን ሰዓቱ 9 ሰዓት ነው እና የቀጥታ ፎርዋርድ ቴስት የማደርግበት የፎሬክስ ትሬዲንግ ሰዓት ነው እና ትንሽ አይኔንም ሊያመኝ ስለምችል ወደ ሌላ ቦታ ትንሽ ዞር ለጊዜው ለ20-30 ደቂቃ ያክል ስራም የቤት ስራም ልሰራም እችላለሁ። ወጣ ልልም እችላለሁ ማለት ነው። ወጣ ስል ወደ ውጭ ምናምን ማለት ነው። Look, my see, that is a very green area and that's so good for resting. እንደዛ ስንል ሌላ አዲስ ስራ ተፈጠረብን እና እዚህ ጋር እንደምትመለከቱት እንጨት ምናምን ይዘን ወደ ሌላ ስፍራ በሞተር እየሄድኩ ነኝ እና ትንሽ ከከተማው ትንሽ ጥግ ላይ ነው ያለው። ከከተማው ትንሽ እየወጣ እንደሆነ እዚህ ጋር ትመለከታላችሁ እና ይህን ክችን ነበረ እየወደቀ ያለ ቤት ነው። እርሱን ሲያነሳ ወደ ቤት ነው የተመለስኩት። ተመልሰናል ማለት ነው እና አሁን ስትራቴጂያችንን ባክቴስት የምናደርግበት ሰዓት ነው። ፎርዋርድ የማደርገው አሁን 9 ሰዓት አካባቢ ስለሆነ ኒውዮርክ ኤኤም ስለሚከፈት በጣም ለእኔ ፎርዋርድ ለማድረግ በጣም የሚመች ሰዓት ነው። አብሬን እናደርጋለን። አሁንም በትሬድ ላይ ነን። ነገር ግን ሰዓቱ 11 ሰዓት አካባቢ የሄደ ስለሆነ ስፖርት መስራት አለብኝ። እዚህ ጋር እንደምትመለከቱት የማሳየችው እዚህ ጋር ገብቼ ነበረ፣ እዚህ ጋር ወጣሁኝ። ሌላኛው ደግሞ እዚህ ጋር አሁን የገባሁት ወደ ሴል ሳይዳችን ስቶፕ አውት ሊያደርገን ወደ ታች እየሄደ ነው። ማርኬቱን እንጠብቀዋለን ማለት ነው። አሁን ወደ ስፖርት ነው የምንሄደው። ይሄ ላይቭ ሪትሬድ አይደለም፣ ነገር ግን ላይቭ ትሬድ ሆኖ ዴሞ ነው ማለት ነው። ወደ ስፖርት እንሄዳለን። ሌትስ ጎ። እዚህ ጋር ሁሉንም ነገሮችን አስተካክለናል ማለት ነው። ስፖርት እንሰራለን። እንቀጥል። ቸርች እየመጣሁ ነኝ እና ሰዓት ረፍዶብናል። ነገር ግን እየመጣን ማለት ነው። እሺ አሁን ማሳያችሁ የኔ አንዳንድ ጊዜ ሁል ጊዜ ሳይሆን ተከታታይ ሳይሆን አንዳንድ ጊዜ የማደርጋቸው በተመቹኝ ሰዓት የማደርጋቸው ሀቢቶች ናቸው እና ይሄ ምንድነው
መዝሙር በዚህ በኤርፎን እደቅናለሁ። ከዚያም ማንም ሳይሰማኝ የዘመርኩኝ እዚህ ጋር አመልካለሁ ማለት ነው። እናም ምን እንደምመስል ማሳያችሁ ይሆናል። Let's give it. I know who I am. I know who I am. I'm holy. I am chosen. ከመዝሙር መልስ መተናል ማለት ነው። አሁን ምንድነው የምናደርገው? ትንሽ አየር ከተቀበልን በኋላ ምትተን ሰዓትን ስለሄደ እስከ 3 ሰዓት ከ30 40 ድረስ እዚህ ጋር መተን ባክቴስት ነው የምናደርገው። የባክቴስት ሶፍትዌሮች ለምሳሌ ያክል ኤፌክስ ሪፕላይ ላይ ሄጄ ራሴን ትሬድን እንመለከታለን ማለት ነው። የባለፈውን አሳያችኋለሁ። የባለፈውን ማለት አሁን ያሳያችሁ ማርኬቱ እንዴት ነበር የሚለውን ነበረ። በትክክል እኔ እንዳሰብኩት ነው የሆነው እና አሳያችኋለሁ። ሌትስ ተመልሰናል ማለት ነው። እዚህ ጋር እንደምትመለከቱት እኔ አሁን ማሳየት የፈለካችሁ ነገር ቢኖር ማርኬቱን በትክክል አንደርስታንድ አድርጌ ነበር የወጣሁት ሲወጣ ማለት ነው። ነገር ግን በኋላ ላይ በፊት ያልተመለከቱት ግን ነገር ግን አሁን የተመለከትኩት ማርኬቱ በእኔ ስትራቴጂ በጣም በትክክል ሁኔታ ሄዶ ነበረ እና እርሱን ለማስረገጥ ነው ለማሳየት ነው። እና ምንድነው የተፈጠረው? እዚህ ጋር በዴይሊ ከታች በኩል ጋፕ ነበረ። እንዲሁም ደግሞ የፌር ቫሊዩ ጋፕ 50%ቱን አነካም ወደ ታች እንደምቀጥል አሰብኩኝ። ከዚያም ወደ 1 ሀወር ሄድኩኝ። ከዚያም እንደምትመለከቱት ኤምዲ ፈጥሮልናል። አሁን ማክሰኞ ነን። እናም ሰኞ ላይ አኩሙሌት አድርጎ ነበረ። እዚያም ያንንን አኩሙሌሽን ማኑፕሌት አረጋቸው። እናም ቀዩ ጋር እንደምትመለከቱት ማለት ነው። ማኑፕሌት ካደረጋቸው በኋላ ከታች በኩል ሄዶ ወደ ላይ ልመለስ እንደሚችል ወደ ፌር ቫሉ ጋፕ እንደተጠጋ ተመለከትኩኝ ማለት ነው። እናም ሪትሬስ የሚያደርግ ከሆነ በዚያም ወደ ላይ ይሄዳለሁ የሚል ናራቲቭ አገኘሁኝ ማለት ነው። ከዚያም ምንድነው ያደረግኩት? ወደ ላይ የሚሄድበት ቦታ ካለ ፈለኩኝ ማለት ነው። እዚህ ጋር እንደምትመለከቱት አንደኛው ፌር ቫሉ ጋፕ አለ። ሌላኛው ደግሞ ዲሊንግ ሬንጅ ስንዘረጋ እዚህ ጋር እንደምትመለከቱት መጀመሪያ የመጣልኝ ነገር ኦርደር ብሎክ ነበረ። ያንን ኦርደር ብሎክ እንደ ፖይንት ኦፍ ኢንተረስት በመጠቀም ታርጌት ማድረግ እችላለሁ። እዚህ ጋር እንደምትመለከቱት ዲሊንግ ሬንጃችንን ስንዘረጋ ከ50% በላይ በኩል ፕሪሚየም ላይን ማለት ነው ኦርደር ብሎክ እናገኛለን። ያንን ኦርደር ብሎክ እንደ ታርጌት ልናደርግ እንችላለን። አሁን ናሬቲቫችን ባይ ነው ማለት ነው። ባይ አግኝተናል ሴታፕ። ከዚያ ምንድነው የምናደርገው? ወደ 15 ሚኒት ነው የምንወርደው እና ወደ 15 ሚኒት እንወርዳለን። ወደ 15 ሚኒት ከወረድኩኝ በኋላ ቀጥታ የተመለከትኩት ሊኩዊዲቲ ነበረ። ከታች በኩል እነኚህ ሊኩዊዲቲዎች ወስዷል እና ነገር ግን ዋነኛው የፈጠረልን ይሄ ስሪ ድራይቨር ፓተርን የሚለውን ነው። እዚህ ጋር እንደምትመለከቱት በ3 ሚኒት ላይ ይሄ በስትክክል ይታያል እና እነኚህ ከላይ በኩል የሚታዩትን ትላልቆችንም መውሰድ ይቻላል። እኔ በአብዛኛው ጊዜ በ1 እና በ3 ሚኒት ትሬድ ስለማደርግ ያን እጠቀመዋለሁ ማለት ነው። እንደ ሊኩዊዲቲ እንደወሰደ ከዚያም ከኦፕኒንግ ፕራይስ ወደ ታች ወርዷል። እናም እንደምትመለከቱት ማርኬት ስትራክቸር ሺፕ ከፈጠረልን በኋላ ወደ ፌር ቫሊዩ ጋፓችን ተጠጋ። ከዚያም ከኦፕኒንግ አወር በታች ሲወርድልን መግዛት እንችላለን። እዚህ ጋር እንደምትመለከቱት ወደ 5 ሚኒት ነው የምንወርደው። ወደ 5 ሚኒት ከወረድን በኋላ እዚህ ጋር እንደምትመለከቱት ከኦፕኒንግ ፕራይስ በታች እንዲሁም ተያይዞ ያለው ፌር ቫሊዩ ጋፕ ውስጥ ላይ
በ15 ሚኒት መግባት እንችላለን። ነገር ግን እዚህ ጋር ዋነኛው እንደምትመለከቱት በ5 ሚኒት ላይ የነበረው ጋፑን ነበር በስትክክል የተጠቀመው። እናም እንደምትመለከቱት ወደ 3 ሚኒት ላይ ገብቼ እዚህ ጋር ትሬድ የማድርግበትን ፌር ቫሊዩ ጋፕ ከኦፕኒንግ ፕራይስ በታች በስትክክል አግኝቻለሁ። እሷ ላይ ገብቼ ወደ ላይ ታርጌት ማድረግ እችላለሁ። እስከ ዋን ሀውሩ ምን ነበረ? ይሄ ኦርደር ብሎኩ ነበረ። እስከዚያ ድረስ ታርጌት ማድረግ እንችላለን። ነገር ግን ለአሁኑ ምንድነው ያደረግኩት? እዚህ ጋር የነበረው ኢኳል ሃዮችን ታርጌት አደረግኩኝ። ከዚያም ቀዩ እንደምትመለከቱት የመጀመሪያው ቀዩ ላይ ነበር የወጣሁት። ከዚያም ሁለተኛ ታርጌታችን ወደ ላይ ሄደው ሊኩዊዲቲ ከወሰደ በኋላ ወደ ታች ከ930 በታች ሲወርድልን ነበር የገባሁት። እዚህ ጋር አስወጥቶናል። ምንድነው እሱም ከላይ በኩል ኤሪያ ኦፍ ኢንትረስት ብለን የወሰድነው ወስዶ ነበረ ማለት ነው። ለዚያ ነው የወጣ ነው። እና አንድ ነገር ስህተት ከተፈጠረ የሚታዩትን ነገር በስትክክል ካላያችሁ እንደዚህ ነው የሚያወጣው ማርኬቱ ማለት ነው። ወደ እራት ነው የሚሄደው። እራት ከበላን በኋላ ስሊፕ ነው የሚሄደው። ሁሉንም ነገር ሩቲናችንን ጨርሰናል ማለት ነው። ያው ኖርማል ላይፍ ይህን ይመስላል። ሰላም እደሩ። ከጸሎት በኋላ ነው የምናድረው።